ሶሻል ሚዲያ መጠቀም ችሎ መሸጥና መለወጥ አልችልም የሚል ሰው በራሱ ጊዜ እየቀለደ ነው። የግድ ካምፓኒ ሊኖርህ አይገባም። አብርሃም አለው ከዛ እኔ መጣና ደግሞ ያንተ ምርቶች በነፃ አስተዋውቃለሁ። ከዛ በኋላ ይሄን ምርት የምትፈልጉ ከሆነ ፕሊዝ ኮንታክት ሚ የኔን ቁጥር ነው ማስቀምጠው በማ ፕሮዳክት ላይ ባንተ ፕሮዳክት ላይ። ከዛ አንተ ጋር መጣና አብርሽ 100 ሰዎች ያንተ ካምፓኒ ላይ ፕሮዳክት ሊገዙ ይመጣሉ በዚህ ዋጋ ተስማምቻና ኮሚሽኔን አስቀምጥልኝ። አፊሊየት ማርኬቲንግ ምን ዓለም የደላሎች ናት። ኤግዛክትሊ ደልል ራስህ። ቴክኖሎጂን የማትጠቀም ከሆነ ተራምደ ደረጃ አትወጣም ከዚህ በኋላ። በቃ ቴክኖሎጂ ነው። ቴክኖሎጂ መጠቀም የውዴታ ግዴታ ነው። ዓለም ጋር አትደርስማ በእግርህ ሄደ። ሰዎች አንዳንዴ ምን ይላሉ አሁን ሳሰለጥናቸው በቃ ከዚህ በኋላ ደሚና ግን በዚህ 10 ዓመት ውስጥ አርቲፊሻል ኢንተለጀንስ ከጨዋታ ውጪ አያወጣንም ይላል። አርቲፊሻል ኢንተለጀንስ አያወጣህም። አርቲፊሻል ኢንተለጀንስን ኤአይን በአግባቡ የሚጠቀም ሰው ግን ያወጣል። ስለዚህ ምን መሆን አለብን? በአግባቡ መሰልጠን፣ በአግባቡ ማንበብ። በጣም የሚገርመው ደግሞ የቴክኖሎጂ ነገር አሁን እኔ ለቴክኖሎጂ ባለሙያዎች ልተውና ህይወት የራሷ ጦርነት ናት። የጦርነቱ አዛዥ ግን አንተ ነህ። የራስህን የውስጥ ጦርነት በቃ ጀነራሉ አንተ ነህ፣ ተራ ወታደሩ አንተ ነህ፣ ታንከኛውም እግረኛውም አየር ኃይሉ ለህይወት። ከዛ በኋላስ ካለፍክበት በኋላ ነው ተረት ተረቱ የሚመጣው እኮ ቲቪቱ ጢባሩ የሚመጣው ካለፈበት በኋላ እኮ ነው። እንደዚህ አርጌ እንደዚህ ሰርቼ ሲል is he crazy ምንድነው የሚያወራው ይላል። አይገባው። ያልቸገረው ሰው ስለ ችግር ስታወራ ብትውል አይገባው። ለምን ምግብ አይበላም ታዲያ ይላል። አሁን ባለህበት መረዳት ቢዝነስ እንዴት ነው የምትረዳው? በዛኔው አይደለም አሁን ማመን፣ እውነቱን ማመን። እውነቱ ምንድነው? እውነቱ ምንድነው? አሁን ያለንበትን ቦታ ማመን። ሰዎች ቀድመው ሄደዋል። ለምሳሌ ፎቅ ሰራለሁ ካልክ ፎቅ ሰርቷል። ፋብሪካ ሰራለሁ ፋብሪካ ሰርቷል። እነሱ ሄደዋል ብለህ አለማቆ ያንተ የመጀመሪያው ቀን ዛሬ ሊሆን ይችላል። ያቺን ማመን ነው። ቢዝነስ ውስጥ ደግሞ ትልቁ የትኛው ነው? ትረስት፣ እምነት አምጣ። አይታችኋል አንዳንድ ምግብ ቤቶች ትልልቅ ባለ 5 ኮከቦች እያሉ የእናት ጓዳ ላይ ሰዎች ምንድነው የሚያደርጉት? በሰልፍ ይበላሉ። ሽሮዋን አይደለም ይበሉት። አንዳንዴ ጽዳት የሌለው ቦታ ላይ ጥሩ ምግብ ታገለ። እምነቱን ነው የሚበላው። ንግድ ማለት እምነት ነው። በያዝከው ነገር እውነተኛ በመጀመሪያ ደረጃ አንተ ፈራህ እግዚአብሔር ኖሮ ፈጣሪህም ፈርተህ ትረስቱን የምትሰጥ ከሆነ በእውነት ነው ማለት ትንሽ ያለፋል። ከተወሰነ ጊዜ በኋላ ግን ሰዎች ይከተሉሃል። የምትሸጠውን ነገር ትክክለኛ ሻጭ ከሆንክ ሰዎች ተመልሰው ይመጣሉ።